አድብ ብያለሁ እኔ እጄ እንዳታስች እሱ ባሰራዳ ናና መጣይ ያቢቲ ጓደኛ ና 0000 የሆነ የምታገዘኝ ነገር አለ። የማን ግራም ልጅات ልጅት በቱላ አለ ስርስር እየተከተለ ያለ ቀይበ አረ ዘለቀ ባገርም የለም እንድታገዘኝ የምፈልገው እግዚአብሔር ለእግዚአብሔር የሚለው ነው። ቶማሲያ ማለት ፀሐይ ማለት ነው። ከዚህኛው ወደዚህኛው ለመሄድ 7 እርምጃ ትቆጥራለህ ማለት ነው። አሁን አንድ ማድረግ አለብኝ ነገር አለ። ይልቅ ለናፍቆት ቤት እየቀየሩ ነውና አገዘኝ በላኝ ነበር። ፕሊስ ከቻልክ አንተ የትላቸው ግን ስህተት እንዳትሰራ ቢል ሄሎናት ወይሶች እንዴት አረፈች? አለው አቤልኮ ቤት እየቀየሩ ነው አግዛቸው ብሎኝ እና ተጨማሪ ሰው ይዤ ልምጣ እንዴ? አሁን ነው ጨረስን ማድረግ ብቻ ነው እንዴ? ከምን ነው ጨረሳችሁ? ማታ እየዘገጀ ነበር ያመሸነው ደግሞ ብዙ ሰው ነበር። እንደዛ ከሆነ እንኳን ጥሩ። እኔ የምልሽ ግን ለምንድን ነው ግን ቤት የምትቀይሩት? ፋዘር ትንሽ ጸጥ ያለ ነገር ይወዳል እና ሰፈሩ ረበሸኝ አለ። አይ በሰላም ከሆነ እንኳን እሺ በቃቸው፣ አይዟችሁ። አቤል ከበኋላ ቡና እፈላለሁ። አቤል አልደወለልሽም እንዴ? ሰው ላገኝ ብሎ እኮ ሊሄድ ነው። የማይቆየም እንዴ? እኔ እንጃ አላውቅም። በጊዜ ከመጣን እንመጣለን በቃ። እሺ በቃ ደውል። ሄሎ እየመጣው ነው። ወጣና እናንተ መገንጠያው ጋር ጠብቀኝ። ለማርም ደውለትና አብራችሁ እሺ እንዳትቆዩ ነው ወጥቻለሁ። በጣም ደክሞኛል። አይ የቀረ መስነ ያጸዳሉ። ቁጭ በይ በቃ።
ሄሎ ማን ልበል ትለኛለህ እንዴ? ራስህ ማን ልበል? ቆይ ለምንድን ነው ፎቶችን የላክልኝ? ታዲያ ለምን በአካል አታገኝም? እንደዛ ከሆነ ደግመህ ምንም ነገር እንዳትልኝ። እኔ የምልህ መቼም እንደ ልፋታችን ዛቅ አድርጎናል የሚሰጠን። ተምኑ ነው ደግሞ ዛቅ አድርጎ የሚሰጠን? ተምኑ ይለኛል እንዴ እንደማያውቅ ሰው። ወስጄ ያስረከቡት ሳ እቃው መች ተገኘና ነው የሚሰጠን? እንግዲህ ለምን ያስጠራን በል። እኔ ምን አወቁኝ የሚለንን እሱ ያውቃል ማለት ነው። ከቤት እየተደወለልኝ በቃ ጨረስኩ እኮ ሻሉ ሰለም አልቆይም ትጨርሺ ደውይልኝ እሺ ሰፈር አካባቢ ነኝ። ስደውልልሽ እኮ ስልክ አታነሺም ነበረ። አዎ ያጸዳን ነበረ እና ደግሞ አቢቲም ነበር። አቢቲ አለ እንዴ? አዎ አለ። እና ፎቶውን አላየሁም ማለት ነው? ልከለታል እንዴ? ልኬለት ነበረ። ሳያዩ ይቀራል ብለን አስተያየቱ ደስ አይልም ነበር። ግን አቤል ካርታውን ሳይቀበላት አቢቲ እንዲያቅ ማድረጉ ችግር አይፈጥርም? አታስቢ። አሁን ላይ ምንም ቢፈጠር ወደ አቤል ነው ልትሄድ የምችለው። አቤል ደግሞ ምን ማድረግ እንዳለበት ጠንቅቆ ያውቃል። የኔ ቀመረኛ በልቸው። ተመልከት። እዚህ ጋር ትነሳና የከብቶች መውጫ በር ላይ ማለት ነው ወደዚህ 7 እርምጃ ትራመዳለህ። ከዛ ወደ ቀኝ 80 እርምጃ እንደተራመድክ 2 በ2 ሜትር አድርገህ ምልክት ታስቀምጥበታለህ። ከዛም ለደብረ እዚህ ቦታ ላይ አትክልት ማልማት እንደምትፈልግ ትነግራታለህ። ለወንዙ ቅርብ ስለሆነ ምንም አያስጠረጥርም። በደንብ ይኸው መቼም ያ አይጠፋም። ኧረ አይጠፋኝም።
በሉ ይሄ እኔ ጋር ይቆያል። መሄድ ትችላላችሁ። ደህና ዋል። መሄድሽ ለማይቀረው ነው። አንዱን ቀን እየየው ስትይዋልሽ መች ማዘዝቱ በኔ ሆነ አለሽ እንዴ? እኔማ በሩ ተዘግቶ ሳያው የሄድሽ መስሎኝ። አሁን እሳተለው መንፋት ነው ማለት ህልዋውን ሳላግዛችሁ እናቴ አባቴ ስትይዛ ጉልቻሽ እንዳይንሸራት ፈተዳልጋን እስኪ ጥሪው ወደ ታች ነው የወረደ። ከመጣ እንጨቱን ያቀጣጥ ነው። አሁን አሟታል አሉ ደርሼ መጣሁ። ትዕግስት ትዕግስት እና አሁን ትጀምራለህ? ልምጣና ላግዝህ? አይ ዛሬ እንኳን ቤት ላግዛቸው። ጠዋትም ስትነጫነጭ ነው ያለችው። በል እንግዲያውስ ሰላም ዋል። ጎራ ላለሁ። በል ደህና ዋል። አይዞህ በል ወዴት ነህ? ደብሬ እንጨቱን ይፍለጠው ብላለች። አለው እዚህ ነኝ። ምሳሩን አውጭልኝ።